ወራህመቱላሂ ወበረካቱ ውዶቼ ማሮቼ እንዴት ናችሁ? ወላሂ በጣም ጣፍቻለሁኝ። እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። እንዴት ይዟችኋል? ኑሮ ረመዳንም እየደረሰ ነው። እንግዲህ ሸበካም መልቀቅ አቁሜያለሁኝ። ነፃ ሸበካ እያልኩ አመጣላችሁ ነበር። ብዙም አይደለው ዩቲዩብ ላይ ቪዲዮም እየለቀቅኩኝ አይደለም እና ዛሬ አዲስ ነገር ይዤላችሁ መጥቻለሁ። ያበዲ ያው የድሮው አፕሊኬሽን እንደ አዲስ ሰዋ ሰርቶልኛል ማለት ነው። እናንተም አውርዳችሁ እንደ አዲስ አፕዴት አድርጉት ይሰራላችኋል። እንደምታዩት እኔ አሁን ሸበካ የለኝም። ዩቲዩብ ራሱ እንዴት እንደምገባ ላሳያችሁ። በነፃው ነው አሁን ዩቲዩብ የሚከፍትልኝ። ቲክቶክ ያስጠቅማል፣ ኢሞ ያስጠቅማል። የፈለጋችሁትን አፕ መጠቀም ትችላላችሁ። እንደምታዩት ይሄ የነፃው ሸበካ ነው ማለት ነው። እስቲሲ ተለቋል። ፍሪ ሸበካ አለ። እንደገና አፕዴት አርጉትና አፕዴት አርጓት። ከዛ አፕዴት ታረጋችኋት እስቲሲ ላይ የሚለውን እንትን ብላችሁ አሁን አፓን እንትን ልበላችሁ ቪቪኤው ቱኔልስ እችናት አፕዴት አርጓትና ይህን እየሰራ ስለሆነ አፕዴት አድርጌው እንደ አዲስ መጥቶልኛል። እናንተም ገብታችሁ ብላስቶሪ ላይ ታገኙታላችሁ። የሌላችሁም አውርዱት፣ ያላችሁም እንደገና ደልቱትና አውርዱት ማለት ነው። አፕዴት ከሆነ አዲስ ነገር ስለሚያመጣላችሁ እኔ አሁን ኦፕን የሚለውን ነካዋለሁ ማለት ነው። ኦፕን የሚለውን ስነካ እንደምታዩት እየሰራልኝ ነው ማለት ነው። እኔ ወላሂ እንደምታዩት በጣም ፈጣን ነው። በጣም ነው የሚሰራው። ወላሂ ቲክቶክ እንደፈለጋችሁ፣ ዩቲዩብ እንደፈለጋችሁ ምንም ሳይቆራረጥ፣ ዋይፋይ ራሱ እንደሱ አይፈጥንም። ኢሞ እንደፈለጋችሁ፣ አይሼ አፕሊኬሽን ሶሻል ሚዲያ እንደፈለጋችሁ ታስጠቅማለች ማለት ነው። የኔ እንደምታዩት ማየት ማመን ነው እንግዲህ። እማታምኑም ልትኖሩ ትችላላችሁ። እስቲሲ ፍሪ የሚለው አሁን ሰውሬ እንደውም በፌስቡክ ለቀዋለሁ። እስቲሲ ፍሪ ነው የሚለው አያያችሁት ነው። ያኔ ውሸቴን ከሆነ ከላይ ዋይፋይ ምናምን የለም። እንደምታዩት እስቲሲ ፍሪ ነው የሚለው እየሰራልኝ ነው። እንደገና ደግሞ እዚህ ስንሄድ ከላይ ደግሞ የለኝም ማለት ነው። የተጠቀምኩ አይደለም። እንደምታዩት እዚህ ማለት አፕ እንትኑን ላሳያችሁ ነው። አዩት፣ ዳታ ከፍቻለሁኝ። ቁልፏ እየሰራችልኝ ነው። ከዛ እንደምታዩት በጣም እየሰራልኝ ነው። ዩቲዩብ እንደፈለገ ይሰራል። እናንተ ማድረግ ያለባችሁ አፕዴት አድርጋችሁ ሰው ያላችሁ ሰው ላይ እስቲሲ ፍሪ የሚለው ላይ አርጉ። ሀይቀተን ዘይንም ይሰራል ብለዋል። ዘይንም ላይ ካለ ሞክሩት። ሌላ ደግሞ ሞባይሊ አላሁ አለም አልሞከርኩትም። ያላረኩትን አልነግራችሁም፣ አልዋሻችሁም። ሰዋይ ነው እየሰራ ነው፣ ዘይን እየሰራ ነው ብለዋል። እኔ ዘይን ስለሌለኝ አልሞከርኩትም። ሞክሩ። ዘይን ፍሪ የሚለው ላይ አርጉና ልክ አሁን እስቲሲ ፍሪ የሚለው ላይ እንዳረኩት ዘይን ፍሪ የሚለው ላይ እናንተም አርጉና ሞክሩት። ሞባይሊ አላቅም። ሞባይልም ያላችሁ ሞክሩት፣ መጀረብ አይከፋም። እና እንደዛ አርጋችሁ ነፃ ሸበካ መጠቀም ትችላላችሁ። እስከዛሬ ብዙም ደከም ያለ ነበረ። ዛሬ ወላሂ በጣም ነው ቲክቶክ ይሰራል። ቪዲዮ ምናምን እየሰራው ላይቭ ራሱ ያስገባል ምናምን እና በጣም ቆንጆ ነው። ተጠቀሙት። እንደኔ በሸበካ ችግር የምትሰቃዩ ገጠርም ሰሩ ልጆች አንዳንድ መዳን ቤት ካርድ አምጡልኝ ያላችሁ የማያመጡላችሁ አሉ። እንደገና ደግሞ ለድሩሪ ነገር ሸበካ ግዴታ ነው ታውቃላችሁ። ስልክ አሁን ላይ ወሳኝ ነገር ስለሆነ ያው ሸበካ ደግሞ ላዚም ነው ማለት ነው። ዘመዳችን፣ ቤተሰባችን፣ ሁሉ ነገራችን ስልካችሁ እስከሆነ ድረስ ሸበካም ደግሞ እንደዛው አስፈላጊ ነው ማለት ነው። በመዳም ጭቅጭቅ በስተጀርባ ላዚም ሸበካ ያስፈልጋል። እና ያው እንግዲህ ለስንት ቀን እንደኋላ አቅም ያው ተለቋል ማለት ነው። 3 ቀንም 8 ቀንም ያው ነፃ ሸበካና የሰው ባል የኔ ነው አይባልም። አንድ ቀን ላፍ ብሎ ለሄድ ስለሚችል እናንተ
ያው ነፃ እስከሰራ ድረስ ተጠቀሙበት። ያወቁትን ማሳወቅ አይከፋም፣ መልካምነት ነው። እኔ ደግሞ ለእናንተ ጥሩ ነገር ይዤ ነው እመጣላችሁ ብዬ ስላሰብኩ ነው ቪዲዮ የምሰራው። ሳይጠፋ አልጠፋኝም፣ ግን ጠቃሚ ነገር ይዤላችሁ ትምጣ ብዬ ነው። ዩቲዩብን ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። እንደምታዩት ቪዲዮን ቆየው ተለቀቅኩኝ። ኢንሻአላህ በአዲስ ስራ ደግሞ እንደዚሁ ብቅ እላችኋለሁ። አዲስ ነገርም ካለ የምትጠይቁኝ ብዙ የምትጠይቁኝ ነገር አለ። ስለ ኤምባሲ ጉዳይ፣ ስለ ሸሪሃ እንዴት ምናምን በቃ ስለ ዲያታ ብዙ ነገር ትጠይቁኛላችሁ። ወላሂ በጣም ቢዚ ስለሆንኩኝ ነው፣ ይቅርታ። ብዙ ቪዲዮ ለመስራት ስለማይመቸኝ የልጅነት ስለሆንኩ በቃ እዛም እዚህም በቃ ብር ስለምል ቢዚ ስለሆንኩ ነው፣ ይቅርታ። ኮሜንት ላይ አስቀምጡልኝ። ካሁን በኋላ በምትሰጡኝ ኮሜንት በአንዳንድ ነገሮች ስራም ብዙ ስራ እየመጣልኝ እያለፈኝ ነው፣ የኦንላይን ስራ አሁን ላይ ካሁን በኋላ የመስራቱ አላማ ስላለኝ ኮሜንት ላይ አስቀምጡልኝ። ያለውን ነገር እያንዳንዱ መልስላችኋለሁ ማለት ነው። እና የዛሬ ቪዲዮዬ እንግዲህ እዚህ ላይ ማቆም አለባት። ያው እንዳልኳችሁ አብዴት አርጉና ተጠቀሙ። ነፃ ሸበካ ሳዋ በሽ ነው ዛሬ እና ተጠቀሙ ለማለት ነው ውዶቼ። ኢክራም ስታወራ ትጠውላለች ካላችሁ ይቅርታ፣ ያው የስራው ባህሪ ስለሆነ ነው። እንደገና ደግሞ አንደኛ ለእናንተም ብዬ ነው፣ ሁለተኛ ለራሴም ብዬ ነው፣ ለሐቁ ማለት ነው። አንደኛ 8 ደቂቃ መሙላት አለበት ቪዲዮዬ፣ እንደማንም ብዬ 8 ደቂቃ መሙላት አለብኝ። ለእናንተም ደግሞ ጠቃሚ ነገር ከሆነ 8 ደቂቃ ለእናንተ ቀላል ነገር ነው እና ቸኮላችሁ አዲ ማለት ነው። እናንተም እኔም ሁለታችንም ተጠቀም ማለት ነው። ስለዚህ ስላዳመጣችሁኝ ተከታተላችሁኝ አመሰግናለሁኝ። ያው የዛሬ ቪዲዮ በዚህ ቁም። መልካም ይሁንላችሁ ብያለሁ። ረመዳኑም የሰላም የፍቅር በሰላም ጾመው ከሚጠቀሙት አላህ አድርገን። ባይ ባይ።